እስቲ አንድ ቪዲዮ አይተን እንመለስ። ሮማን አሰፋ የኢትዮጵያ ብሔራዊ ቡድን ጀግኒቷ ቦክሰኛ ምትለው ነገር ሲሰምተን እንመለስ። አብራችሁ ነው። ስሜቱ ከባድ ነው ማለት እንደዚህ መግለጽ የምችለው አይደለም። ኢትዮጵያን ወክዬ እዛ መወዳደርና ኢቭን ሰርቢያ ያርኩ ጊዜ መጥፋት ይችል ነበረ፣ ግን በቃ ላይክ አላር በዚህ ስፖርት ትልቅ ቦታ መድረስ ፈልጋለሁ። እሺ ምን ያለች ነው? ሀገሬን በጣም ነው የምወዳት፣ በዚህ ስፖርት ትልቅ ቦታ መድረስ ፈልጋለሁኝ ያለች ነው። ሮማን አሰፋ ትባላለች። የኢትዮጵያ ብሔራዊ ቡድን ጀግኒት ቦክሰኛ ነች። በማንዴላ አፍሪካ ቦክሲንግ ካፕ ላይ የብር ሜዳሊያ አምጥታ $1500 ተሸልማ ነበር ይታወቃል። እንደገና ደግሞ በሰርቢያ በተደረገው የሴቶች የዓለም ሻምፒዮና ውድድር ላይ የናስ ሜዳሊያ የምታደርግሞ እንዲሁ የሀገሯን ባንዲራ ከፍ አድርጋ ነበረ። እዚህ ጋር ስሜታዊ የሆነ ስታወራ ያየን ነው። እና ምንድነው የኢትዮጵያ ኦሎምፒክ ኮሚቴ የነዚህን ልጆች ተስፋ ነው እያጨለመ ያለው። አንድ ደብዳቤ ባለመስጠት ምክንያት ማለት ነው ለኢትዮጵያ ቦክስ ፌዴሬሽን አንድ ደብዳቤ ባለመስጠቱ ምክንያት የነዚህን ተስፈኛ ቦክሰኞች ተስፋ ነው እያጨለመ ያለው። እና እስቲ ደግሞ ቀጣይ የምትሉ ነገር አይተን እንመለስ። ላይክ አሁን የምጠብቀው እንትን አለ ማለት ኢትዮጵያን እንዴት እንደሚገልጻት አላውቅም። ማለት በቃ በጣም የሀገር ፍቅር አለኝ። ባንዲራዬን፣ ሀገሬን፣ ህዝቤን እወዳለሁ። ማለት ለኔ ነጻነቴ ናትና እዛ ሄጄ ኢትዮጵያን ወኪል እዛ ጋር ባንዲራ ሳነሳ በጣም የሚሰማኝ ነገር አለ። ላይክ አይደል የምወክለው እኔን ብቻ ሳይሆን ቤተሰቤን፣ እኔን፣ ህዝቤን ነው የምወክለውና እቺ ልጅ እየወከለች ያለችው ራሷን ብቻ አይደለም የኢትዮጵያን ህዝብ ነው እየወከለች ያለችው። ስለዚህ የኢትዮጵያ ህዝብ ድምጽ ሊሆን ይገባል። ለኢትዮጵያ ቦክስ ለወደፊት ፊውቸር የምታስቡ ከሆነ የኢትዮጵያ ህዝብ ሀገራችን በዓለም መድረክ እንድትታይ ባንዲራዋ እንዲውለበለብ ከፈለጋችሁ ልታግዟት ይገባል፣ ልታግዙን ይገባል። በጣም ነው ልትገልጸው ማትችለው ነገር አለ አይደል? ላይክ እንዴት ነው ልጅ ጋር ካለ የልጅ ስሜቱን የምታውቀው ከሆነ እኔ አንድ ልጅ አለኝ 5 አመት ልጅ እና ላይክ እንደዛ አይነት ፊሊንግ ነው የሚሰማኝና አሁንም አላማ አለኝ። በዚህ ስፖርት ብቻ ነው የሚያልፍልኝ ብዙ ደረጃ ምደርሰው ፕሮ መጫወት ፈልጋለሁና አሁንም ኦሎምፒክ እየጠበቅኩ ነው። ኦሎምፒክ እየጠበቀች ነው። ከፊቷ የ2028 የሎስ አንጀለስ ኦሎምፒክ አለ። ለዛ ኦሎምፒክ ዝግጅት ያደረገች ነው። እሷ ብቻ አይደለችም። ሮማን አሰፋ የምትወክለው እንዳጠቃላይ ኢትዮጵያን ቦክሰኞች ነው የምትወክለው። እዚህ ጋር ያወረች ያለችው ብቻዋን ወክል አይደለም። ስለዚህ ኦሬዲ ትሬኒንጋቸውን ስለጀመሩ የሎስ አንጀለስ ኦሎምፒክን አስበው እየሰሩ ስለሆነ ይህን ተስፋቸውን ባናጨልም እና ምንድነው አንድ ደብዳቤ ነች ወደ ኋላ ያስቀረችን ያለችው ከኢትዮጵያ ኦሎምፒክ ኮሚቴ ለኢትዮጵያ ቦክስ ፌዴሬሽን የድጋፍ ደብዳቤ። ኢትዮጵያ ቦክስ ፌዴሬሽን የወርልድ ቦክሲንግን ለማቀላቀል ማስገባት ያለበት ደብዳቤ ከኢትዮጵያ ኦሎምፒክ ኮሚቴ ብቻ ነው የቀረው። ከሁለቱ አግኝታለች። ለምሳሌ አንደኛው ከባህልና ስፖርት ሚኒስቴር ደብዳቤ አግኝታለች። ሁለተኛው ደግሞ ከጸረ አበረታች ቅመሞች ባለስልጣን ደብዳቤ አግኝታለች። የሚቀራት አንድ ደብዳቤ ብቻ ነው። እንቀጥል። መጥፋት ምናምን ሳይሆን ማስበው አገሬ ላይ ሆኜ ትልቅ ደረጃ እንደምደርስ ለራሴ ስለማምን ሁሌም ደግሞ ምናምን አለው የለፋ ሰው የልፋቱ ውጤት ያገኛል። መቼም ማለት ሰዓቷ የሆነች ሰዓት አለች እንጂ እየለፋው በዛ ውስጥ አንድ ደረጃ እንደምደርስ አውቀዋለሁ። ስለዚህ ይህን ቪዲዮ ያያችሁ የቲክቶክ ቤተሰቦች ይህን ኮፒ ሊንክ ሼር በማድረግ የኢትዮጵያን ቦክስ እናድን ስል የአክብሮት መልእክቴን አስተላልፍላችኋለሁኝ። ኢትዮጵያ ቦክሲንግ ይቀጥላል። በዓለም መድረክ ኢትዮጵያ ስሟት ይጠራል፣ ባንዲራው ይውለበለባል። ቦክሰኞቻችን ለወደፊት ደግሞ ተስፋቸው አይጨልምም። በዚሁ ትልቅ ቦታ መድረስ ይችላሉ። ወደ ፕሮፌሽናል ቦክሲንግ መሄድ ያለባቸው ወደ ፕሮፌሽናል ቦክሲንግ ይሄዳሉ። ሀገራቸውን ደግሞ በኦሎምፒክ ማስጠራት የሚፈልጉ ደግሞ እንዲሁም ኢትዮጵያን በኦሎምፒክ ማስጠራት ይችላሉ ማለት ነው። ይመቻችሁ።